በቀጥታ ከመጥራት ይልቅ በሚፈጥረው ድምጽ መግለጽ ግራመሩንም ሊጥስ ይችላል። ግራመሩንም ብቻ አይደለም የቋንቋውንም አገባብ ሊጥስ ይችላል። ግጥሙ ስሜትን እንዲነካ ያደርገዋል። ሰላም ጤና ይስጥልኝ የኪነ ጥበብ ቤተሰቦች፣ ዛሬ ከክፍል 5 የስነ ግጥም ትምህርት ጋር ተገናኝተናል። ርዕሳችን የሆነው ደግሞ የቃላት ምርጫ ሲሆን የቃላት ምርጫ ለምን አስፈለገ? ስነ ግጥም የቃላት ምርጫን አብዝቶ የሚጠቀመው ለምን ይሆን? አብረን እናያለን። እስከ መጨረሻው ድረስ አብራችን ቆዩ። መልካም ጊዜ። ግጥም ከሌሎች ስነ ጽሁፎች የበለጠ የቃላት ምርጫ ይገኝበታል ወይም ደግሞ ይጠቀማል። ይሄም የግጥምን እምቅነትና ቁጥብነት ባህሪን ለመፍጠር ያግዘዋል። አንድም የቃላት ምርጫ ግጥሙ ስሜትን እንዲነካ ያደርገዋል። ይሄንንም ለማድረግ ደግሞ ላቅ ያለ የቋንቋ ችሎታ፣ እማሪያዊና ፈካሪያዊ ትርጉሞችንም መረዳት ይጠይቃል። በተጨማሪም ሌሎች የቃላት ምርጫ መታየት አለባቸው። እንደ ምሳሌ ስናነሳ መጀመሪያ የምናገኘው ቃላተ ምሁርን ነው። ቃላተ ምሁር የሚባሉት ቃላቶች በተማሩ ሰዎች ብቻ የሚታወቁ ሙያዊ ቃላቶች ናቸው። በቋንቋው ተምረው እጅግ ብዙ ያወቁ ሰዎች የሚጠቀሟቸው ቃላቶችና ሌላው ሰው ማንኛውም ሰው የሚጠቀመው ቃል የተለያየ ነው። በተለይ ደግሞ በግጥም ላይም ሆነ በሌሎች ስነ ጽሁፎች ላይ የቃላት አጠቃቀም ሁኔታቸውም የተለያየ ነው። ይሁን እንጂ ሁሉም ሰው እንደየደረጃው የራሱ የሆነ የቃላት አጠቃቀም አለው። በሁለተኛ ደረጃ የምናገኘው ድምጸ ቀድ ቃላት። ድምጸ ቀድ ቃላት የምንላቸው የአንድን ነገር ድርጊትና እንቅስቃሴን በመቅዳት የሚፈጠሩ ናቸው። ለምሳሌ የፏፏቴ፣ ጢንዚዛ፣ ቡጭቡጭታ፣ ሹክሹክታ እና የመሳሰሉ አይነት ድምጾችን በግጥም ውስጥ መጠቀም። ሲጠቀሙት ግን ገጣሚውን መሰረት አድርጎ ለተለያየ አይነት ጉዳይ ሊውል ይችላል። ለምሳሌ አንድን ነገር በቀጥታ ከመጥራት ይልቅ በሚፈጥረው ድምጽ መግለጽ፣ ክፉ የተባለውን ባህሪ በድምጽ የመግለጽ ሁኔታም ሊኖር ይችላል። ስለዚህ ድምጸ ቀድ የተባሉት ድምጾች ለተለያዩ አገልግሎቶችም ሊውሉ ይችላሉ። ሶስተኛ ላይ የምናገኘው የዘዬ ቃላት። ዘዬ ቃላት ቋንቋው በሚነገርበት አካባቢ የሚፈጠር የአነጋገር ስልት የሚገኙ ቃላቶች ናቸው። ለምሳሌ እንቅብ፣ ቱፋ የሚባሉ አይነቶች ቃላቶች። በተጨማሪም በማየት፣ በመስማት፣ በመዳበስ፣ በመቅመስ ስሜቶች መሰረትነት የሚፈጠር የሐሳብ መግለጫ ዘዴ ነው። ሌላኛው ዘይቤያዊ የአነጋገር ስልቶችን መጠቀም። ገጣሚ በቃላት ስሜቱን ይገልጻል፣ ያሰበውን ይናገራል። አንድ ገጣሚ በሚጽፈው ነገር ላይ ስሜቱን አልቆ ለመግለጽ የተሰጠው መብት አለ። አንዳንድ ገጣሚዎች ይሄንን መብቱን ማፈንገጥ ይሉታል። ግን ደግሞ ማፈንገጥ ሳይሆን ከተለመደው የቋንቋ አጠቃቀም ሲያፈነግጥ እንደ አፈንጋጭ አያሰኘው። ስለዚህ ገጣሚው የራሱ የሆነ መብት አለው። የግጥሙን ውበት፣ የግጥሙን ስሜት ጥልቀት ለማሳየት በተለያየ መንገድ ሊውል ይችላል። የተወሰነውን አብረን እናያለን። የቋንቋውን የአጻጻፍ ስርዓት ወይም ደግሞ ደንብ በመጣስ። ለምሳሌ ገጣሚ ወንድዬ አሌ በግጥም ውስጥ ልመንጠቅ አንድ ጊዜ የሚለውን ልመንጠቅ አንድ ጊዜ ይለዋል። ይህም ጊ ፊደልን ገድፎ ወይም ደግሞ አውጥቶ ልመንጠቅ አንድ ጊዜ ብሎ የተጠቀመበት ሁኔታ አለ። ሰይፉ መታፈሪያ ቀለበትን በሚገልጽበት ግጥሙ ላይ ልዩ ዕቃ ከሚለው ሐረግ ፊደልን ከውስጡ ያወጣና ሰረዝን ተጠቅሞ ልዩ ዕቃ ብሎ በግጥሙ ላይ የተጠቀመበት ሁኔታ አለ። ሌላው የደበበ ሰይፉ ቋጥኙ የሚለው ግጥም ውስጥ እንዲያ እንዳልተንከተከተ እንዳልሳቀ ወደ ቁልቁል ወረደ ቋጥኙ እየተንሰቀሰቀ ብሎ መንሰቅሰቁን ቁልቁል ያስቀምጠዋል። እየተንሰቀሰቀ የሚለው ቃል ከላይ ወደ ታች እያንዳንዳቸውን ፊደሎች እየጻፈ ይሄ የቋንቋውን የአጻጻፍ ስርዓት ጥሷል። ከግራ ወደ ቀኝ ነው ቋንቋው የሚጽፈው። ግራመሩንም ሊጥስ ይችላል። ግራመሩንም ብቻ አይደለም የቋንቋውንም አገባብ ሊጥስ ይችላል። ለምሳሌ በሰይፉ መታፈሪያ ግጥም ውስጥ አንደኛው መስመር ላይ ማን ኮረዳ ነበርሽ ነበር ይላል አሁን ብሎ ይጠቀመዋል። በዚህ ላይ ግራመሩ አሁን ማን ኮረዳ ነበርሽ ይላል ብሎ ነው የሚያስቀምጥልን። ስለዚህ በዚህ ግጥም ላይ የተጠቀመው የቋንቋውን ግራመር በመጣስ ነው። በቋንቋው አገባብ አሁን ማን ኮረዳ ነበርሽ ይላል ብሎ ነው የሚያስረዳን። በዚህ ግጥም ላይ ግን ከቋንቋው አገባብ ወጥቶ ቃላቶችን ቦታ ቀያይሮ ነው የተጠቀመው። ዮሐንስ አድማሱ ግጥም ውስጥ ደግሞ ስትመለስ ማታ እመጋላ ወላ ወደ ቤቷ
አንድ አባ ጫቷን ይዛ እያለ ይቀጥላል። ይሄ በአማርኛ ስርዓት አጻጻፍ ቢጻፍ መጋላ ወላ ማታ ወደ ቤቷ ስትመለስ ብሎ ነው የሚያስቀምጥልን። ገጣሚው ይህንን የተጠቀመበት ምክንያት አንድም ለግጥሙ ውበት ሲል ነው፣ የቋንቋውን የአገባብ ስርዓት ወይም ደግሞ ግራመር ጥሶ የተገኘው። ሌላው ደራሲው ወይም ደግሞ ገጣሚው ቃላትን የመፍጠር መብት አለው። ይሄም አንዱ መብቱ ነው። ለምሳሌ አመድ ከሚለው አመደ፣ አፈር ከሚለው አፈረ የሚሉ ቃላቶችን ይፈጥራል። እዚህ ጋር ግን ቃል ሲፈጠር የቋንቋው የድምፅ ስርዓት ተከትሎ መሆን አለበት። ለምሳሌ ብልጥ ብሎ ብልጠት የሚለው የቋንቋ አገባብ ስላለ ውስጥ ብሎ ውስጠት የሚለውን በቋንቋ ውስጥ እናገኘዋለን። ከዚህ ሁሉ አልፎ ግን ከቋንቋው ካፈነገጠ አንቀበለው፣ ምን እንደሆነ ላናውቀው እንችላለን። በዋናነት ግን ቃላትን ስንጠቀም ቋንቋው ያዘጋጀልን ጥግ አለ፣ ከዛ ማለፍ የለብንም።